ሰላም ቅዱሳን ቤተሰቦቼ እንዴት ናችሁ? ጸጋ ይብዛላችሁ። እኔ ደህና ነኝ። ዛሬ የምናየው እንግዲህ እግዚአብሔር ቃል የምንማማርበት ጊዜ ይሆናል። ያው የምንማማረውም ስለ ኢየሱስ መምጣት፣ ስለ ዓለም መጨረሻ ኢየሱስ በዚህ ምድር እያለ ያስተማረናቸውን ያንን ቦታ እናየውና ይህንን መዝሙር ደግሞ ስለ መንግስተ ሰማያትና ስለ ኢየሱስ መምጣትም የዘመረ የወንድማችን የመሬድ መዝሙር ነው። እሱንም እስከ መጨረሻ ተከታተሉና ከዚህ እርግጠኛ ነኝ መንፈሳዊ የሆነ መረዳት የምትረዱበት እውቀት የምታገኙበት ነገር ስላለ እስከ መጨረሻ ጸንታችሁ እንድታዳምጡ እና ሰብስክራይብ እያደረጋችሁ ቻናሉንም ለብዙ ሰዎች አልጎሪዝሙ እንዲበትን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትተባበሩ በጌታ ፍቅር አሳስባችኋለሁ። ወደ ቃሉ እንሄዳለን። ከማቴዎስ ወንጌል ምዕራፍ 24 ከ8 ጀምሮ ያለውን እናየዋለን። እነዚህ ሁሉ የሚጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፎ ይሰጧቸዋል፣ ይገድሏቸውማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በራሳቸውም አሳልፈው ይሰጣጣሉ፣ እርስ በራሳቸውም ይጣላሉ። ብዙ ሐሰተኛ ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻ ይመጣል። በዚያን ጊዜ ኢየሱስ ይመጣል። ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ይመለሳል። ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ይመለሳል። እንሄዳለን፣ 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 ሰማይ እንሄዳለን፣ 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 ሰማይ እንሄዳለን። ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ይመለሳል። ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ይመለሳል። እንሄዳለን፣ 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 ሰማይ እንሄዳለን። እንሄዳለን፣ 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 ሰማይ እንሄዳለን። የጨለማ ገዢው ሥራው አሰራሩ ይመታል። የኃያላን ጀግኖች ትጥቃቸው በሙሉ ይፈታል። የዚህ ዓለም ጥበብ የመጠቀ እውቀት ያበቃል። የኔ ያለ ሁሉ የየራሱን ይለቃል። በክርስቶስ ኢየሱስ ያላመኑ ሁሉ በውድቀታቸው ያለ ያለቅሳሉ። በስሙ ያመንን እኛማ ልጆቹ በድል እንገባለን ተከፍተው ደጆቹ። ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ይመለሳል። ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ይመለሳል። እንሄዳለን
በኖረበት የዚህ ዓለም ኑሮ ዝቅታው ከፍታው ደስታው ሐዘን ሮሮ አንዱ ስንሸኘው ሌላኛው ከፍት ተገትሮ ስንቱን አስለቀሰ ቀንና ማታ ማሮ ላያዳግም ልወድቀው ደርሷል ሰዓቱ የምናፍቀው የኢየሱስ ዳግም ምጽአቱ ቆመን እናያለን ሁሉ ባንዱ ስረታ እንጠብቀዋለን ኢየሱስ ማራናታ ኢየሱስ ይመጣል ኢየሱስ ይመጣል ዳግም ይመለሳል ኢየሱስ ይመጣል ኢየሱስ ይመጣል ዳግም ይመለሳል እንሄዳለን 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 ሰማይ እንሄዳለን ስሞት ለመኖር ስበላ ስበታ ከዕለታት አንድ ቀን ሳይታሰብ ኢየሱስ ስመጣ የዚህ ዓለም ጉዳይ ሂደቱ ያበቃል ሲያጋ ምን ይውጣቸዋል የምሕረቱ በር ስዘጋ የሰው ዘር በሙሉ በኢየሱስ ካላመነ ከቶ አያመልጥም ከሲኦል ፍርድ ኩነኔ ኢየሱስ ይመጣል ኢየሱስ ይመጣል ዳግም ይመለሳል ይመጣል ኢየሱስ ይመጣል ኢየሱስ ይመጣል ዳግም ይመለሳል እንሄዳለን 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 ሰማይ እንሄዳለን ሰማይ መንገድ አለ ብለው የሳሉ ኢየሱስ ሲጠራ ስሙን መስማት እንኳን የጠሉ እንኳን ሰው አይደሉ ከምድርም ይጠፋሉ። የምትሰደቡ ኢየሱስን ስላመናችሁ የምስራች አለኝ ስሙኝማ ልንገራችሁ። ሰማዩ አቀላልጧል አዲሱ ፀሐይ ሊወጣ አብረን እናርፋለን ጌታችን ኢየሱስ ሲመጣ ኢየሱስ ይመጣል ኢየሱስ ይመጣል ዳግም ይመለሳል ይመጣል ኢየሱስ ይመጣል ኢየሱስ ይመጣል ዳግም ይመለሳል እንሄዳለን 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 ሰማይ እንሄዳለን ኢየሱስ ወደ ሰማይ ያያችሁት እንዲሁ ያያችሁ ይመጣል። ሐዋርያት ሥራ 1:11 እና ቅዱሳን ቤተሰቦች እንደ ቃሉ ኢየሱስ እስኪመጣ በምን አይነት መልኩ እየጠበቀን ነው? በቃሉ ጸንተናል ወይ? እንደ ሀሳቡ እያገለገለን ነው ወይ?
ኑሯችን፣ እምነታችን፣ ህይወታችን ምን ይመስላል? በዚህ ንስሐ እየገባን ከሱ ጋር መታረቅ ይሁንልን። መጨረሻ ዘመን ላይ አለንና የተናገረ ትንቢት ሁሉ ተፈጽመዋል። ኢየሱስ ይመጣል። እስከ መጨረሻም ኢየሱስ እኛን አይተወንም። እምነታችንን አድሰን ጠንክረን ንስሐ ገብተን ከሱ ጋር በእውነተኛ መንፈስና በእውነተኛ እምነት ጸንተን መጠበቅ እንዲሆንልን በጌታ ፍቅር አሳስባችኋለሁኝ። የጌታ ሰላምና ጸጋ ይብዛላችሁ። ዘመናችሁ ይባረክ። ቻናሉን ሳብስክራይብ፣ ላይክ፣ ሼር በማድረግ ለብዙ ሰዎች አልጎሪዝሙን እንዲበትን እንድትተባበሩ በጌታ ፍቅር አሳስባችኋለሁኝ እና ይህንን በዚህ ቻናል ላይ ኮሜንት በመጻፍ ቀጥታ ሊቭ ላይ በመግባት ስለ ቃሉ ስለ መንግስቱ የምንማማርበት ጊዜ ስለሚኖረን ይህን ሁላችሁም እንድትሳተፉ አሳስባችኋለሁኝ። መልካም ቆይታ። ጌታ ከእናንተ ጋር ይሁን።